የእግዚአብሔር ፊተኛ በኋለኞችም ዘንድ የምኖር እኔ ነኝ። ለኢትዮጵያ የተገባው የመለኮታዊ ተስፋ ብርሃን ከኢትዮጵያዊ ጃንደረባ በኋላ ከ5 አስርት ዓመታት በፊት በያኔው ኢትዮጵያዊ አሁን ወደ አምላካቸው በተሰበሰቡት የወንጌል አርበኛ መድረሱ ያስገርማል። ትውልዱ በሰሜኑ ክልል አድዋ ገጠር አካባቢ ሆነው ተክለ ማርያም ከልጅነቱ ዕድሜው ጀምሮ ብዙ መከራና ስቃይ አሳልፏል። በተለይም ለ12 ዓመታት ያህል በከፍተኛ የሆድ ህመም ከሚሰቃይበት በሽታ መሃል ስለ ኢየሱስ ፈዋሽነት ይሰማል። እንዴት ኢየሱስን እንደሚያገኝ በጥያቄ መሃል እያለ አንድ ቀን በራእይ ሰማይ ተከፍቶ ያያል። አይኑ ማየት እስከሚያቅተው ሰማዩ ይሰፋል። ድምፅም ይመጣና እኔ ከምታየው ከዚህ ይሰፋለሁ ይለዋል። ወድቆም ይሰግዳል። በዚያኑ ሰዓት ሞት የተመኘበት በሽታ ለቆት ሄደ። ከዚያን ጊዜ ጀምሮ ሕይወቱ በኢየሱስ ፍቅር ተያዘች። መጽሐፍ ቅዱስ ብቻ እውነት እንደሆነ ተረዳ። ሌላው ሐሰት ነው ብሎም ሲቃወም አሰሩት፣ ደበደቡት። እሱ ግን ወደ ገሃነም የሚነዱትን በራእይ የታየው ዓለምን ተላቀቀ። በ1958 ዓመተ ምህረት አድዋ በንግሥተ ሳባ ትምህርት ቤት ዩናይትድ ኔሽን በዓል ላይ አስፈቅዶ መስበክ ሲጀምር 7 ልጆች አጋንንት ያስጨዋቸዋል። የትምህርት ቤቱ ርዕሰ መምህር አምቡላንስ ያስመጣል። ነገር ግን በተክሌ ጸሎት አጋንንቱ ለቋቸው ይወጣል። ከዚያም ወደ ሐዋሳ እንዲሄድ የእግዚአብሔር ድምፅ መጥቶለት ወደማያውቀው ሀገር ይሄዳል። የመንፈስ ቅዱስ ሙላትና ንስሐን በየገበያው፣ በየትምህርት ቤቶች፣ በወታደራዊ ካምፖች በመንቀሳቀስ በወቅቱ መሪ ከነበሩት ከንጉሥ ኃይለ ሥላሴ ወንጌልን ለመስበክ ባገኘው ፈቃድ በተለያዩ የኢትዮጵያ ክልሎች በእግር በመጓዝ በየገበያው አኮርዲዮ ይዞ እየዘመረና እየሰበከ ሰዎችን ወደ ንስሐና መንፈስ ቅዱስ ሙላት አድርሷል። ሐዋሳ በተከራዩት ቤት ውስጥ አምልኮን እያካሄዱ የወንጌልን እሳት ሲያቀጣጥሉ ከየክልሉ ተገኝተው የተጠመቁ ሰዎች ወንጌሉን ይዘው እየሄዱ የሐዋርያት ወንጌል በየሀገሩ ተዘራ፣ በቀለ፣ አደገ፣ አሸነፈ። አጋንንትም በስልጣንና በኃይል እያወጡ ጠንቋዮችን ከሚቀቡ አለቆች እስከ 40,000 አውሊያ ያለባቸው በጸሎት እያባረሩ ወንጌልን በመስበካቸው ድብደባና ግርፊያን አሳልፈዋል። የሚበላና የሚጠጣ ሳይኖር በእስርና በወህኒ ቤት እያሳለፉ ያለምንም ገቢ ለወራት ያህል እንደ ቁራ በእግዚአብሔር እየተመገቡ ኖረዋል። በወንጌል መቀጣጠል ምክንያት የሚታሰሩ የሚገረፉ ጥቂቶች አልነበሩ። ሴቶች ከሕፃናቶቻቸው ጋር ታስረው ሲንገላቱ፣ እርጉዞችን በጭካኔ እንዲደበደቡ ተደረገ። ሴቶች ጡታቸውን እየተገለጡ በኃይለኛ ግርፋትና ድብደባ ተሰቃዩ። ይህ ሁሉ ግን የተቀጣጠለውን የወንጌል እሳት ሊያጠፋው አልቻለም። ቤተ ክርስቲያን በመላው ኢትዮጵያ ብሎም በዓለም አቀፍ ሰፋች። ነፍሳት በሺዎች በሚሊዮኖች እየጎረፉ መምጣት ጀመሩ። እንግዲህ ከብዙ በጥቂቱ የቤተ ክርስቲያን አጀማመር ይህን ይመስል ነበር። አንሳው ተሰቅሎ አየሁት ከግብ እጁ ከእግሩ ለምጠጠብያል ራሱን
ስንቱን ነገር አሳልፎ ባልሰሰትነው ጉልበታችን በጸጋው ተጠቅሞብን በየክፍለ ሀገራቱ ብለውም እስከ ምድር ዳርቻ ሰበክን ይህን ወንጌል እስከ ፀሐይ መጥለቂያ ልፋታችን አፍርቶ ከምንም ቦታ አንስቶን ዛሬ እንደ አሸዋ ይኸው አብዝቶ ይኸው አሳየን። ዛሬ እንደ ከዋክብት አብዝቶ ይኸው አሳየን። እንግዲህ በዘመናችን እኛ እናንተን አይተን ልጆችን አግኝተናል። ይህንን ትውልድ ሰጠን። ባለፉት ጊዜያቶቻችን በተስፋ እያየናችሁ የአሁኑ ትውልድ እናንተ ተወለዳችሁ። እናንተስ ስለ ነገር እንግዲህ ምን ታያላችሁ? እናንተስ ስለ ነገር እንግዲህ ምን ታያላችሁ? አያለው ምድረ በዳ ላይ ሆናችሁ ገና ያልነበርኩትን ከሩቅ እኔን ካያችሁ እኔ ደግሞ ይህን አያለው ሰዎችን ከየቋንቋ ከየወገኑ አምጥቶልን ለዘመኑ የምበቃ የጸጋ ቅባት ወርዶብን ከእናንተ ያመለጡት በእኛ ዘመን እያዛሉ አይዛብ ከእምነት እልፋቸው ለኢየሱስ ይቀደሳሉ። ከእናንተ ያመለጡት በእኛ ዘመን እያዛሉ አይዛብ ከእምነት እልፋቸው ለኢየሱስ ይቀደሳሉ። እንግዲህ ምን ታያለህ እያለ የአምላኬ ቃል ወደ እኔ ከመጣ ያየሁትን ልቀበል። እኔም ይህንን አያለው ከኤልያስ ቅባት በእጥፍ እንደፈሰሰ ኤልሳዕም ተቀብሎ በድል ከተመለሰ መጎናጸፊያው በበለጠ በእኛ ዘመን ተቀብለን ወንጌሉን በምድር ሁሉ በእጥፍ እናደርሳለን። እኔም ይህንን አያለው በእጥፍ መንፈስ እቀባለሁ። እኔም ይህንን አያለው በእጥፍ መንፈስ እቀባለሁ። በእናንተ ያልተደረሱ ስፍራዎችን ስደርስ የአምላኬ መንፈስ ያለ ገደብ በእኔ ሲፈስ ቤተ ክርስቲያን ስትሰፋ ለቁጥር እስከምቸገር መቆሚያ ቦታ እስክጠፋ አምላኬ በሕዝቡ ስከብር ብዙዎች ወደ መዳን እየመጡ ሲጎርፉ ከሲኦል ከገሃነም ነፍሳቸውን ሲያተርፉ እያደገች የምትበዛ ቤተ ክርስቲያንን አያለው። ለመከሩ የምልከው ሰራተኛ ይሆናለው። እያደገች የምትበዛ ቤተ ክርስቲያንን አያለው። ለመከሩ የምልከው ሰራተኛ ይሆናለው።
አብርሃም የቆፈረውን ጉድጓድ የሚደፍኑቱ ከእንግዲህ እንዳይነሱ ከስራቸው እንዲመቱ ስጥና የሆነብንን በጸጋ እያለፍን ሊከራከሩ ያለውን በመንፈስ እያሸነፍን ሮቦት ስንሰራ በመንፈስ ዓይኔ አያለው በምድር መብዛት ሲሆን መንሰራፋት አያለው። ሮቦትን ስንሰራ በመንፈስ ዓይኔ አያለው በምድር መብዛት ሲሆን መንሰራፋት አያለው። ሮቦትን ስንሰራ በመንፈስ ዓይኔ አያለው በምድር መብዛት ሲሆን መንሰራፋት አያለው። ሮቦትን ስንሰራ በመንፈስ ዓይኔ አያለው በምድር መብዛት ሲሆን መንሰራፋት አያለው።